ኦኬ ሰላም፣ እንዴት ናችሁ? ደህና ናችሁ ወይ? ዛሬ እንግዲህ ሻንጣዬን ላስተካክል ነው። ይሄን ብዙ ታሳያቸው። ሰይ አንቺ ጋር ያለው አሳይ። እንግዲህ ከኢትዮጵያ መምጣቱ ይሻላል። ኢትዮጵያ መሄዱ በጣም ከባድ ነው። እዚህ ጋር ይሄ ሻንጣ 190 ድራም ነው የገዛሁት። በጊዜ ግዙ። ሙቀት ሳይመጣ ሙቀት መጥቶ ሳይወደድ ማለት ነው። አራቱን 190 ድራም ነው የገዛሁት። እኔ ግን የገዛሁት ከ2 ወር በፊት ነው። እስቲ እናስተካክልና እስቲ ላሳያችሁ። ይሄ 45 ኪሎ የሚይዝ ሻንጣ ነው። ወይ ቤት እዚህ ውስጥ እነዚህ መጋረጃዎችን ነው የማስገባባው። ወይ አሳያችሁ መሰለኝ። እሱ አይደለም የሚፈታው እኮ አንቺ ታችኛው ነው ሻንጣ ሲፈታ ወገኛ። የት ነኝ? ከላይ እየፈታሽ ከታች ከእግርሽ። ግን እስከ ዳር ኢትዮጵያ መግባት ነው ከኢትዮጵያ መምጣት ነው የሚቀለው? መምጣት ነው የሚቀለው። መምጣት። ስትመጪ ምን ያስቸግርሻል? ይዛ ተስተካክያለሽ። ይኸው ይሄ 35 ኪሎ ነው የሚይዘው ተገባ። ይሄ ደግሞ 27 ኪሎ ነው። የት ነው? እሺ ደግሞ የመጨረሻ 10 ኪሎ ነው። አራት ሻንጣ ማለት ነው። አራት ሻንጣ እንግዲህ ነው የገዛሁት። 100 ኪሎ የሚፈቀድ ከሆነ እንደዛ ትኬት መቁረጥ ከተቻለ እንደዛ ላደርግ ነው ማለት ነው። አሁን መጋረጆችን መጀመሪያ እዚህ ውስጥ አስገባለሁ። መጋረጃ ካርጎ ባደርግ እንኳን ማለት ነው 100 ኪሎ ባይፈቀድልኝና ካርጎ ባደርግ እንኳን ይሄኛው በጣም ስለሚቀርጽብኝ ቀረጥ ማለት ነው። ይሄንን እንትን ውስጥ ነው የማደርገው። እነዚህ መጋረጃዎች በነገራችን ላይ ኢትዮጵያ ውድ ናቸው። ስለዚህ እኔ ደግሞ ስጦታን የተሰጠኝ ብረቱን ላውጣው እንዴ? እሺ ወላሂ ታይ ሱቆ ነው ዋናው መሰኪያዬ ነው። ግን እዚህ ውስጥም ባሄ ደግሞ ቁልፍ ነው እንጂ። ስለዚህ እንደዚህ ንጥል እያደረኩ ላድርገው። አሁን ንጥል ነው። ተመስገን ከስንት ዓመት በኋላ እስከዳ አቶሪም ማድረስ ትጎሊ 6 ዓመት አጣርጠው በደንብ ዋው እዛ ሲደርስ ደስ ይላል አይደል? አይደል? በጣም አሪፍ ነው። እዛ ሲደርስ በጣም ደስ ይላል። አሁን ላይ
የዚህ አንዱስ ኦኬ። ለዚህ ደግሞ ከእንትን የሚደረጉት ናቸው። ከምን ከስሩ ይሄ ከስር ይደረግና ይሄ ሰዎቹ ጋር እንደሚቀረደው ነው። እዛኛው ምን ይደረጋል? ከላይ ይደረጋል። እነዚህ ብረቶች ግን ማን ሰጧት ነው ግን ለዛች ለእሷ አረቦቹ ሰጧት። እዛ ሲሰጧት ጊዜ እሷ ደግሞ ይዛ መሄድ አልፈለገችም። ለኔ ሸጥ ሰጠች። ይሄን በጣም ነው የምወደው። በጎን በመሀል እየተደረገ ነው። አንድ ጊዜ ቁልል አታርጊ። በጎን ነው ጀመራ። በመሀል ያርግሽ እንዳልልሽ ካሜራማኔ ነሽ። የካሜራማኑ ሲያስጣላት ሲያስፈራራ አንቺ ቂጤ ሳፈነጅል እንዳትቀርሽ። እኔ እጁ ደካላት ወደዋለው ለዛፈን ነበር ታውቁት ማሰሪያ የመዳም ቅመም እኮ በቃ ዳስፖራ ናት። ዩ ኢዝ ዳስፖራ yes of course። ኦኬ እነዚህ ደግሞ የ5 ነው እና ሰረቅሽኝ የሶፋ ልብስ አይ ወጋብ ቆረጠ። ጎማጣ ይቀራል 2። ኦኬ ይሄ ያዘልኝ አይደል? ቆይ አቁሚ አንዴ ቤተሰብ። ይሄ ሁሉ ነው እውነት ኢየሱስ እና ማለት ነው። እነዚህን አሁን የራሳችሁን ልብስ በአንድ ሻንጣ አድርጉ ለብቻ። ምክንያቱም አትነካኩም፣ አትቀላቅሉም። ስጦታ የምትሰጡት ነገር ካለ በአንድ ሻንጣ ለብቻ በቃ ሻንጣችሁን ክፍት ታደርጋላችሁ፣ ስጦታችሁን ትሰጣላችሁ። እና እኔ ምንድነው የማደርገው ይሄን ልብስ ማለት ነው። እነዚህ ጃኬቶች ይውላችሁ በጊዜ መግዛት ግን ልብስ ይጠቅማል። እነዚህ ጃኬቶች እነዚህ ከላይ የምለብሳቸው አዳዲስ ናቸው። ትንሽ ነው ሰው የሰጠኝ እንጂ እነዚህ እንጥላቸዋለሁ። እነዚህ አይቼ መርጬ የማይረባ ጥቅም የሌለው ከጥቅሙ ጉዳቱ የሚያመዝን ከሆነ እጥለዋለሁ። አሁን በዚህ ሻንጣ ላይ የራሴ ለብቻ አስገባለሁ። እዛ ውስጥ መጋረጃዬን አድርጌ ጨርሻለሁ። እዚህ ውስጥ ደግሞ ስጦታ የምሰጠው ብዙ ነው ያልገዛውም። ሲጀምር ለሰው ስጦታ አልገዛውም፣ ግን ትንሽ ለእናቴ እንዲላባት ያደረኩትን እዚህ ጋር አደርጋለሁ። በ10 ኪሎ ደግሞ ለልጆች ያደርጋለሁ ማለት ነው። 3 ሻንጣ የሚፈቀድልኝ ከሆነ አለበለዚያ ግን ያው ካርጎ ማድረጌ አይቀርም። ትንሽ 30 ኪሎ 40 ኪሎም ቢሆን እሱን ደግሞ ሻንጣ ውስጥ አድርጌ በካርቶን ጨምሬ ልከዋለሁ ማለት ነው። ካርጎም ከሆነ እንደዛ አድርጌ እግዚአብሔር ይርዳኝ። ጸሎት አድርጉልኝ። ይሄ እንዳለ የኔ ልብስ ነው። ይሄ እነዚህ እንዳሉ አዳዲስ ልብሶች ናቸው። ካሜራ ላይ ነው እንጂ እንትን የሚሉት እንደምታዩቸው። ይሄ ጅንስ ነው፣ ጅንስ ጃኬት ነው። እነዚህ ከተሙ ያዘዝኳቸው የልጆቼ ቱታ ነው። ይሄ ልጄ ቱታ ነው። እነዚህ ማለት ነው። እነዚህ እኔ
ገበያ እየወጣው የገዛዋቸው ይሄ ራሴ ቱታ ነው። እንግዲህ የሚጣል የለም። እዚህ ጋር አዳዲሱን ቅድሚያ እነዚህ ቀሚሶቼ ናቸው። ለብቻ የራሴን ረተብ አደርጋለሁ በተረጋጋ መንፈስ ቀስ ብዬ ማለት ነው። ይሄም ምን ያዝጆ የገዛው የልጆች ቲሸርቶች ናቸው። ይሄም እንደዛው ነው። በቃ እንደዛ አድርጌ ቀስ ብዬ ረተባለሁ። ሰላሙኑ ሰላማችሁ ብዝት ይበል። ላይክ፣ ሼር፣ ሰብስክራይብ አድርጉ። 100 ኪሎ ይዤ የሚሳካልኝ ከሆነ እነግራችኋለሁ፣ የማይሳካም ከሆነም እነግራችኋለሁ። ለነገሩ ገና ነኝ፣ ላስተካክል በተረጋጋ መንፈስ ብዬ ነው እንጂ እነግራችኋለሁ። የሚቀጥል ቪዲዮ እስከምንገናኝ ሰላሙኑ ሰላማችሁ ብዝት ይበል ባይ